ስሜ ኢየሩሳሌም ካሳባላለሁ ምሰራው የምግብ ዝግጅት ኬተሪንግ ነው አገልግል የጾሜትስ እንደገና ደግሞ የተለያዩ የአረብ ምግቦችን ትዕዛዝ ተቀብለን ቤት ውስጥ እናዘጋጅና ያሉበት እናደርስላቸዋለን አረብ ሀገር ነበርኩ አቡዳቢ ስራ ላይና ለጋጣሚ መንገድ በወጣውበት ነው መኪና ለመኪና ተጋጨ አስፋልት ላይ ወደኩኝ ከዛ የስፓናል ኮርድ ጉዳት አጋጠመኝ ከዛ እዛ 7 ወር ሆስፒታል ተኝቼ ነበርና ኦፕራሲዮን አደረጉ ይቻላልኩኝ ጥረት አድርገው ነበር ግን በቃ እኔና ቆሞ መራመድ አልቻሉም እናቴ አደጋ እንደረሰብኝ ሲሰማ በድንጋጤ ህይወቷ አለፈ ከዛ በኋላ ያው የኔ አደጋ የእናቴ ሞት አንድ ላይ ሲደራረብ በቃ መኖር ስላለብኝ እንጂ መጥቼ እንደዚህ ስራ ጀምራለሁ ምናምን የሚል አልነበረም ግዴታ የሰው ሀገር ነው እዛ መቅረታችን መጣሁኝ ወደ 5 ዓመት ራሴ ላይ ነበር ዘግቼ በቃ በተስፋ ነበርኩ በጣም ታምሜ ረጅም ጊዜ በስቃይ አሳልፌያለሁ እና ግን በቃ ህይወት በዛ መንገድ እንደማይቀጥል እናቴን መመለስ እንደማልችል የኔን ጉዳት ደግሞ ምን ለውጥ በዛ ነገር እንደማላመጣ ሳቀው በቃ መኖር አለብኝ የሚለው ነገር እና እዛ በነበርኩበት ሰዓት ምግብ ነበር የምሰራው 3 ዓመት አገልግያለሁ እዛ ሰርቻለሁና ፍላጎት ነበረኝ በፊት ኢትዮጵያ ገብቼ የአረብ ሬስቶራንት የአረብ ምግቦች ግን አልተለመደም ነበር አሁን ነው የተስፋፋ የመጣው በዛ ሰዓትና እሱን ስራ ሰራለሁ ነበር የሚል ሐሳብ ነበረኝ ግን በቃ እግዚአብሔር ፈቀደው በዛ መንገድ እንደገና ያደጋው ሲከሰት እንኳን አይደለም የልታስብ ይቀርና መኖሩ ላይ ያስጠላሻል ለዛም ያቋረጥኩ ትምህርት ነበረ እሱን እንደገና ትምህርቴን ቀጥዬ የማታ መማር ጀመርኩኝ ከዛ በኋላ ነው በቃ ያን ሳየው ፍላጎቱ አለ ለምንድን ነው ስራ ማልጀምሮ የሚለው ነገር አሳመጣልኝ ምግብና ደግሞ ምን ነበርና ስለሰለሽ በፊት በቃ አንድ ነገር ላደርጋለሁ ስል እድናለሁ የሚል ተስፋ ስለነበረኝ በቃ የምግብ ስራ ሲሻለኝ እሰራለሁ የሚል ነበር ግን ለምን በቃ እዚህም ላይ ሆኜ መቀጠል እችላለሁ የሚለው ነገር እንትናንኩ እንደዚህ በዛ ያለ ሲመጣ ፓርታይም የሚመጡ ሰራተኞች አሉ አሁን በጊዜው ደግሞ ሰዓት 4 ልጆች አሉ የሚያግዙኝ ማለት ነው እና በፊትም ቤት ውስጥ አበስላለሁ እኔ በጣም የምወደው ምግብ ማብሰል እና ይሄን ነገር ለምን ወደ ቢዝነስ አልቀይረው ነው ዋናው ምን ፈልጋ ፍላጎት ነው የሚጠይቀው ሰው ልጅ ፍላጎት ካለሽ ምንም ማድረግ ወደ ኋላ ምንሽ ነገር የለም እና እኔ ስነሳ በዜሮ እንዳልኩሽ ተስፋ መቁረጥ ስለነበርኩኝ ሁሉ ነገር ጨርሼ ባዶ እጄ ነበር የነበርኩትና በትንሽ ነገር የተነሳሁት በቃ ያንቺን በዚህ ልጀምር ከዛ በኋላ አንደኛ ሰዎች ሲቀበለኛል የሚለው በጣም ትልቅ ስጋት ነበር ሬስቶራንት ከፍቼ ምናምን ለራሴ እንደመክፈት ሐሳብ አለኝ ግን ለአካል ጉዳተኞች እንደዚህ ተመሳሳይ ቦታ ብለሽ ታስቢ ዋጋው ይወደዳል እና ያንን ቦታ ያቺ ቀን እስክትመጣ ድረስ ለምን እኔ ባለኝ ነገር እስቲ ምንድነው ያለኝ እጄላው ምን አለ ነው ቤትስ ምግቡን ላዘጋጅ ከዛ ቪዲዮ ይለቀቅ በሞባይሌ ከዛ በኋላ ያየሰው ያመነብኝ ያዘኛል ከዛ በኋላ እናዛ ያለ ቀስ በቀስ ሲሰፋ ካፒታል ሲያድግ የሚመቸኝ ቦታ ራሴ አመቻችቼ ከዛ በኋላ ስራውን ሰራለሁ በሚል ጀመርኩት እግዚአብሔር ይመስገን ማህበራዊ ሚዲያ ቲክቶክ ማለት ዜና ያደርገለኝ አገኘኝ ዩቲዩብ ላይ ማለኛ በዩቲዩብና በቲክቶክ ላይ ማቀርበው ምግባውን ወደ 9 ወር ሆኖኛል ለስራ ተጀመርኩኝ መጀመሪያ ይጠራጠራሉ አይደል አምናም ብለው ነው የሚያዙት ከዛ በኋላ በቃ ቤተሰብ ነው የሚሆነኝ ካዘዙኝ በኋላ በቃ በጣም በረታተኛ ስራ በጣም ማለት ስራ ፍላጎት እንዳልኩሽ መጀመሪያ ውስጥሽን ማሳመን ነው ላይምሮሽ የምትነግሪው ነገር ነው በፊት ምንም አይመስለኝም ነበር ግን እግር ምን ያህል ዋጋ እንዳለ ጤና ምን ያህል ዋጋ እንዳለ ያወኩት ሳጣው ነው የሰው ልጅ አይምሮ ጤነኛ ከሆነ መስራት ይችላል ተምሬ ሌላ ዲግሪ ጭኜ ምናምን ነበር ድሮ ግን ደግሞ ህይወት ደግሞ በራሷ መንገድ ሌላ አቅጣጫ ቀይሳለኛለች ስለዚህ ህይወት በቀየሰችልሽ አቅጣጫ መጓዝ ነው እኔ አሁን አቅሙ አለኝ መስራት እንዳልኩሽ መስራት ይችላል ግን አሁን ለአካል ጉዳተኞች የተመቻቸ ቦታ የሚሆን ቦታ ስለሌለ ያው እንዳልኩሽ በቤት ተወስኜ ነው ካፒታልን በቂ ስለማይኖረኝ አሁን የራሴ ቦታ ከፍቼ እንደሰራኝ መቼም ካፒታል ያስፈልገኛል አሁን እዛስ ካፒታል ላይ ለመድረስ ግዴታ አሁን ባለኝ ቦታ ላይ ተወስኜ ነው እየሰራ ያለሁትና እንደዚህ የተመቸ ቦታ የሚኖር ካለ ሰርች በቃ እንደዚህ እንደ ልቤ ተንቀሳቀሽ የሚሰራበት ነገር ካለ መንግስት ሊተባበረ ደስተኛ ነኝና ለብዙዎች አሪያ እንዲሆን በቃ ሰዎች በቤታቸው በተለይ አካል ጉዳተኛነት ማለት እድል ነው ብዬ ነው የማምነው ለኔ በቃ እና ስለተጎዳ መስራት አንችልም ማለት አይደለም በቃ ሰዎች እንዲቀበሉ ምናደርገው እኛ ደስተን ሰርተን ስናሳያቸው ነው እና ሰዎች አይቀበሉም ብለን ቤታችን አንቀር ወተን እናሳያቸው እንደምንችል እናሳያቸው ካላሳየናቸው በምን ያቆታልና ወደፊት እንጣና ነው